እሱን ለምን አታመልኩትም? ከኢየሱስ ይልቅ እሱ መመለክ ይገባዋል። He deserves to be worshipped. የመጨረሻውን ጥያቄ እቀበላለሁ። እሺ እዛ ጋር ያለሽው እህቴ በእስላም ሴቶች የሚከበሩት ሲከናነቡ ብቻ እንደሆነ ያስተምራል ተብሎ ተነግሮኛል። እኔ ደግሞ መከናነብ የሴቶች የመጨቆን ምልክት አድርጌ ነው የምመለከተው። ለምንድነው ሴቶች የግድ መከናነብ የሚያስፈልጋቸው? ለወንዶቹ ድክመት ሲባል ሴቶች እንዲከናነቡ ማድረግ ፍትሃዊ ነው? ራሳቸውን ላልሸፈኑ ሴቶች ኢስላም ክብር አይሰጥም ማለት ነው? የኢየሱስ እናት ማርያም ስትከናነብ ነበር? የራሳችሁ መጽሐፍ ቅዱስ መጽሐፋችሁ ምን እንደሚል ታውቂያለሽ? አዎ ጳውሎስ የማይሸፋፈኑ ሴቶችን በተመለከተ ሲያሳስብ ሴቶች ጸጉራቸውን መሸፈን አለባቸው፣ ጸጉሯንም የማትሸፍን ሴት ከገጠማችሁ እሷን ያዟትና ጸጉሯን ላጯት ብሏል። ይህን የሚለው የራሳችሁ መጽሐፍ ቅዱስ ነው። ጸጉሯን ገልጣ የምትሄድን ሴት ጸጉሯን ላጯት ይላል መጽሐፍ ቅዱስ። ሴቶች በአግባቡ መልበስ እንዳለባቸው ሲደነግግ ይሄ ብቻም አይደለም። መጽሐፍ ቅዱስ አንዲት ሴት በቤተ ክርስቲያን ውስጥ ስትሆን አፏን አትክፈት፣ ጸጥ ትበል ብሏል። ለነገሩ ቤተ ክርስቲያንም ሆነች ህዝባችሁ ይህን ሁሉ አያምኑበትም፣ አይከተሉትም። ይህን ባለመከተላችሁም ራሳችሁን ለአደጋ እያጋለጣችሁ ነው። በአሜሪካ ኒውዮርክ ከተማ ውስጥ ከመሸ በኋላ የየትኛውም ሴት ህይወት ላይ አደጋ እንዳንዣበበ ነው። በፈረንሳይ ደግሞ ከዚህም የባሰ ነው። ሴቶች በጠራራ ፀሐይ ሳይቀር በየመንገዱ ተገደው ይደፈራሉ። አላፊ መንገደኞች ሳይቀሩ ይህ የተለመደ ነገር ነው ብለው እያዩት እየሳቁ ያልፋሉ። መንገደኞቹ ምናልባትም ተገዳ እየተደፈረች ያለችው ሴት ራሷን እያስደሰተች ነው ብለው አስበው ይሆናል። አስቡት፣ በሴቶቹ ተገደው መደፈር ህዝቡ ሲዝናና። ምክንያቱም ሴቶቹ ተገላልጠው ገላቸውን እየጋበዙ ነው። ወንዶቹ ምን ያርጉ? አየሽ፣ በራሳችሁ ላይ አደጋ እየደቀናችሁ ነው። ጭምትነት ማንን ገደለ? ለምሳሌ ሴት መነኮሳትን ተመልከቺ። የሮማ ካቶሊክ ሴት መነኮሳትን ማለት ነው። ማን ነው እነርሱን ዞር ብሎ ለመተናኮል የሚነሳሳ? ማን አለ? ይህን ለማድረግ አይደለም ለሁለተኛ እይታ እንኳ የሚጋበዝ የለም። የኢየሱስ እናት ማርያም ብቻዋን ብትመጣ ማንም ሰው በሴሰኛ አይኖች የሚመለከታት አይኖርም፣ በአግባቡ ስለምትሸፋፈን። ግን እህቴ እነዚያ በየባህር ዳርቻው ላይ የሚዝናኑት በዚያ ቢኪኒያቸውን ታንጋዎቻቸውንና ጂስትሪንግ ለብሰው ማን ሊለቃቸው? እንደኔ ያለ ሽማግሌ ሳይቀር እዚያ አካባቢ ያዘወትር መወስወሱ አይቀርም። እውነቴን ነው የምላችሁ። እኔ ራሴ በእነዚያ ሴቶች አጠገብ ብሆን ውስጤ በስሜት መንደዱ አይቀርም። እንደዚያ አይነት ቦታ አልሄድም እንጂ ይሄ ለወንዶች ሁሉ የተፈጥሮ ጉዳይ ነው። አምላክ እንደዚያ አድርጎ ፈጥሮናል። አላህ በቁርአኑ ውስጥ በምድር ላይ ካሉት ነገሮች ሁሉ ወንዶችን ይበልጥ የሚማርኩት ሴቶች እንደሆኑ ገልጿል። ሰዎች የሚፈሩት ከምንም አብልጠው የሚወዷቸውን ነገሮች እንዳያጡ ነው። ከነዚህ ተወዳጅና ምድራዊ ነገሮች ሚን ኒሳ ሴቶች በቁጥር 1 ተጠቅሰዋል። ከዚያ ወልበኒን ወንዶች ልጆች ተብሏል። ለምሳሌ እኔ 11 ወንዶች ልጆች ቢኖረኝ የራሴ የሆነ የእግር ኳስ ቡድን ወይንም የክሪኬት ቡድን መመስረት እችላለሁ እል ይሆናል። والبنين النمبر 3 والقناطر المقنطرة من الذهب والفضة ቀጥሎ የወርቅና የብር ክምችት፣ የእርሻ ስፍራዎች፣ ያጌጡ ፈረሶች ወዘተ እያለ ሰዎች ከፍተኛ ዋጋ የሚሰጧቸውን ነገሮች ቁርአን ይዘረዝራል። ከነዚህ ነገሮች ግን በቁጥር 1 የተቀመጡት ሴቶች ናቸው። ቁርአን በዚች ምድራዊ ቆይታ ላይ ወንዶችን ከምንም በላይ የሚወሰውሱት ሴቶች መሆናቸውን አረጋግጧል። ለምዕራባውያን ጓደኞቼም ቢሆን እምላቸው ነገር ቢኖር ተጨባጩ እውነታ ይሄ ነው ከማለት በላይ ላሳምናቸው የማደርገው ጥረት የለም። ይህን ለራሳቸው የሚገነዘቡት ይመስለኛል። አንድ በራሴ አገር ደርባን ከተማ ያየሁትን ልንገራችሁ። በዚህ የዛሬውን ፕሮግራም እንቋጫለን። በደርባን ከተማ ሉሲና ሞተሮቿ የሚባል ያገለገሉ ተሽከርካሪዎች የሚሸጥበት ኩባንያ አለ። ኩባንያው እነዚህ እኛ ትራንስ የምንላቸው መኪኖች ይሸጣል። ታዲያ ይሄ ኩባንያ በሚያወጣቸው የህዝብ ማስታወቂያዎች ላይ ሁሌም አንዲት በቢኪኒ ሆና ተጋልጣ በመኪናው አናት ላይ ቁጢጥ ብላ የምትታይ ሴት አለች።
እኔ እዚያ ላይ ምን እንደምታደርግ አላውቅም። ሌላ በዚያው ከተማ ጂኖትስ የሚባል ኩባንያ አለ። ኩባንያው የእርሻ መሳሪያዎችን ነው የሚነግደው። ታዲያ ኩባንያው በሚዲያ በሚያስተዋውቃቸው ትራክተሮች ላይ እንዲሁም አንዲት በቢኪኒ ሆና ተጋልጣ ደገፍ ብላ የምትታይ ሴት ታያላችሁ። እነዚህም ምዕራባውያን የምጠይቀው ይህች ብጣሽ ጨርቅ ለብሳ በትራክተሩ ላይ የተፈናጠጠችው ሴት ካገለገለ ትራክተር ጋር ምን የሚያገናኛት ጉዳይ ኖሮ ነው? ሾፌሩ ምናልባት እሺ ከትራክተሩ ጋር ሊቀረጽ ይችላል። የሴቷ ሚና እዚህ ጋር ምንድን ነው? በማስታወቂያው ላይ ትራክተሩ ሲሄድ ሴቷ ስትንገዳገድ ያሳያል። ይህን ለማሳየት ነው? አይደለም። ሌላው ደግሞ አለ። የቢኤምደብሊው ማስታወቂያ ነው። ቢኤምደብሊው ትንሽ ከመርሴዲስ ቤንዝ ይሻላል ተብሎ የተመረተ የቤት መኪና መሆኑን ታውቃላችሁ። በንግድ ውስጥ ስላልሆንኩ ከዚያ በላይ ልነግራችሁ አልችልም። ራሴን በተመለከተ ከድሮ ጀምሬ ቮልክስዋገን ቤትስ ነበረችኝ። 120 ሺህ ማይል ተጉዤባት በኋላ ስቀይር የነበርኩት እነዚህ ሆኖ ቤትልሶች ነበር። ኩባንያው በኋላ በጎልፍ ሲተካት እንዲሁ ጎልፍ 1 እና 2 ይዣል። ወደ ገረመኝ ማስታወቂያ ልመልሳችሁና ይሄ የቢኤምደብሊው መኪናዎችን የሚሸጠው ኩባንያ በአንድ የከተማይቷ ጋዜጣ ያወጣው ማስታወቂያ አይቼ ገረመኝና ማስታወቂያውን አነበብኩት። ታዲያ በዚህ የቢኤምደብሊው የቤት መኪና ማስታወቂያ ላይ ልክ እንደ ቅድሙ አንዲት ታንጋ እናንተ ጂ-ስትሪንግ የምትሉትን ለብሳ የመኪናውን የፊት ኮፈን ተደግፋ ቆማለች። ከስሯ ምን የሚል ማስታወቂያ እንደተጻፈ ታውቃላችሁ? ሌትስ ድራይቭ ሄር ናው፣ አሁኑኑ ይህችን እንንዳት የሚል ነበር። አድርጉ። ሴትዮዋ መኪናውን ከልላ ቆማለች። ለራሷ ተጋልጣና ራሷን አጋልጣ ከስሯ ይህችን አሁን እንንዳት ተብሎ ተጽፏል። ተመልከቱ ራሳችሁን ወደ ምን አይነት አዘቅት እየነዳችሁ እንዳላችሁ። የምዕራቡ ዓለም ሰው ለነገሩ ሚስቱ እናቱን ሴት ልጁን ጭምር ለቁሳዊ ጥቅሞች ከሸጣቸው ሰንብቷል። በሴቶች ክብር እየነገዱ ነው። ለዚህ ነው ሚስቱ ተዋናይ ሆና ራቁቷን በየስክሪኑ ስትጎበኝና ወደ አስገድዶ መድፈር ህዝቡን ስትሰብክ ለራሷ ተገዳ ባትደፈር እንኳን ህዝቡን ወደዚህ ወንጀል ስታነሳሳ ብትመለከቷት እንደው በሷ ተዋናይነትና አክተር መሆን ደስተኛ ትሆናላችሁ። በእውነትም ይህ ምን አይነት ክፉ ደዌ ነው! አልহামዱሊላህ እኛ ሙስሊሞች እስካሁን በዚህ በሽታ አልተለከፍንም። ራሳችንንም ከዚህ አይነት የተቃወሰ ህይወት ለማራቅ ጥረት እናደርጋለን። ራሳችንን እንጠብቃለን። ምናልባትም እነዚህ ነገሮች ለእናንተ መደሰቻዎቻችሁ መዝናኛዎቻችሁ ሊሆኑ ይችላሉ። እንድትተውት ልናስገድዳችሁ አንችልም፣ ምርጫችሁ ነውና። ግን በእሳት እየተጫወታችሁ መሆናችሁን እወቁ። ስለዚህ ልጄ አድራጎቶቻችሁ አሁን ዋጋን እያስከፈለሽ እንዳለ ሁሉ ወደፊትም ገና ብዙ ዋጋ ትከፍሉበታላችሁ። ይህ አይቀርላችሁ። Well, I'm afraid that brings tonight to a close. እንግዲህ የዛሬ ምሽት ፕሮግራማችንን በዚሁ እናጠቃልላለን። አዝናለሁ፣ ምንም ማድረግ አልችልም። ሸኻችን 78 ዓመታቸው ነው። እርግጠኛ ነኝ ባይነግሩንም እስካሁን ሳይደክማቸው አልቀረም። ከዚህ በላይ ልናደክማቸው አይገባም። ለዚህ አስደሳች አዝናኝና አስተማሪ ትምህርት ሼህ አህመድ ዲዳትን በአላህ ስም እናመሰግናቸዋለን። አሚን።